በሞባይል ባንኪንግ ስታስተላልፉ በስህተት ወደ ሌላ ሰው ብታስገቡ ምን ማድረግ አለባችሁ የሚለውን ዛሬ ነግራችኋል። ከጠቀማችሁ ሰብስክራይብ ዩቲዩብ ቻናሌ እንዳትረሱ፣ እንዲሁም ላይክ በማድረግ ቪዲዮውን የመጀመሪያውና ዋነኛው ስቴፕ ማወቅም ያለባችሁ ያ የገባለት ሰው ያለመመለስ መብት አለው። በፍርድ ቤት ክርክር በቅርብ ጊዜ ወዲህ እየተነሱ ያሉ ነጥቦች በጣም ትልቅ አጨቃጫቂ ጉዳዮች፣ አንድ ሰው ስሙን ኮንፎርም አድርጎ አካውንቱን ኮንፎርም አድርጎ አይቶ ትራንስፈር እስካደረገ ድረስ የገባለት ሰው ያለመመለስ መብት አለው ብሎ ነው የደነገገው። እንግዲህ ይሄ ፍርድ ቤት የተወሰነ ውሳኔ ነው የምነግራችሁ። ነገር ግን እናንተ ጥንቃቄ ማድረግ ያለባችሁ የመጀመሪያው ስቴፕ በደንብ ቼክ አድርጎ ማስተላለፍ ነው። ኢንኬዝ በስተት ወደ ሌላ ሰው ትራንስፈር ካደረጋችሁ ግን የመጀመሪያ ስቴፕ ሊሆን የሚገባው ፖሊስ ጣቢያ ማስመዝገብ፣ መረጃ መስጠት ቶሎ ብላችሁ። በተለይ ከፍ ያለ ብር ከሆነ ቶሎ አጽፉ። በስተት ወደዚህ አካውንት አስገብቻለሁ፣ አካውንቱ ወደ ለፍርድ ቤት ለመታገድ 24 ሰዓት እስከሚጠብቅ ድረስ ለጊዜው ቶሎ ይታገድልኝ ብላችሁ ቼክ ቶሎ ማጻፍ ከፖሊስ። ብዙ ባንኮች ይቀበሏቸዋል፣ ኖ ዴቢት ይደረጋል ወይም አካውንቱ እንዳይንቀሳቀስ ይታገድላቸዋል። ብዙ ጊዜ እንደዛ ነው። ከዛ ውጭ ደግሞ ወደ ኮል ሴንተራችሁ በመደወል ኦር ወደዛ ባንክ በመሄድ ወደዚህ አካውንት በስተት ትራንስፈር አድርጌ ነበርና ፕሊስ ያዙልኝ ኦር ሆልድ ይደረግና ይያዝ፣ በስተት ነው ስልኩንም ስጡኝ ልደውልለት ብላችሁ ከባንኩም ጋር ኢሚዲየትሊ ብሩ ሳይወጣባችሁ ቶሎ ከባንኩም ጋር ከፖሊስም ቶሎ መረጃዎችን አጠናክራችሁ መጨረስ ነው። ወዲያው ደውላችሁለት ያ ሰው ከመለሰላችሁ እሰየው። ካልሆነ ግን የፖሊሱን በ48 ሰዓት ውስጥ የፍርድ ቤት ማዘዣ እስኪወጣ ድረስ ታግዶ ይቆይልኝ የምትለዋን ከፖሊስ የምታጽፏትን ቶሎ ለባንኩ መስጠት። ኢሚዲየትሊ አማውንቱ ብሎክ ተደርጎ ይቆያል። ዘንድ ፍርድ ቤት ተካሳችሁ ወጣችሁ ወርዳችሁ ማስመለስ ይቻላል። ያ ከመሆኑ በፊት ግን በጥንቃቄ ዲጂታል አማራጭን ነፃነት እስከሰጠን ድረስ እንደ ልባችን እንድናስተላልፍ እስከተፈቀደልን ድረስ ጥንቃቄውን በዛው ልክ መሆን አለበት። በጣም በጥንቃቄ ተጠቀሙ። በተለይ ፓስወርድ ለሰው ሼር እንዳታደርጉ፣ እንዲሁም የመጨረሻውን ፔመንት ከመፈጸማችሁ በፊት በደንብ ኮንፎርም አድርጋችሁ ትራንስፈር አድርጉ ማለት ፈልጋለሁ። ከጠቀማችሁ ሰብስክራይብ ዩቲዩብ ቻናሌ እንዳትረሱ፣ እንዲሁም ላይክ በማድረግ ቪዲዮውን ውጡ። እንዲሁም ለወዳጅ ዘመዶቻችሁ ሼር አድርጎላችሁ ይህን ቪዲዮ። እስከ ቀጣይ የፋይናንስ ኢንፎርሜሽን ቴንክ ዩ።